ምንድነው እያደረጋችሁ ያላችሁት? ምንድነው? እያት በይ ምንድነው እየተደረገ ያለው ነገር? ሁሉ ነገር በግልጽ ንገረኝ። እየተጣላን ነበር። ተጣልተን? ቆይ አንገቷ ስር ገብተህ ደሟን እየመጠጥክ ነው እንዴ ከሷ ጋር የምትጣላው? ኧረ እንደዛ አይደለም። አንገቷን እኮ ልነክሳት ብዬ አዎ እየተደባደብን ነበር እኮ። ያው የት ነው ወንድም አላጣ ዲዛ ነገር ለምንሽ ቢሆንም ግን ፍቅራችሁ ጨምሯል። ባይዘዌ ትላንትና ስልክ ተደውሎ ነበር እና አንቺ አልነበርሽም ነበር። ስልኩን አንስቼው ነበር። እና ማን ይደወለ? ሲጀመር ለምንድን ነው ስልክ የምታነሳው? ምን አስደነገጥሽ? የሆነ መርዝ ምናምን እያለ ሲያወራ ነበር። ቆይ የምን መርዝ ነው? እኔ እንጃ። ያው ስልክ ተሳስቶ ይሆናል። ሉላ ሲል እኮ ሰምቼዋለሁ። ሉላ አለች ወይ አለኝ። የለችም አልኩት። እና ታዲያ ከእኔ ውጭ ሌላ ሉላ የለም? ምን ሆነሃል? ሉላ ጋር ተደውሎ በአንቺ ስልክ እንዴት አንቺ ላትሆኚ ትችያለሽ? እና የጠረጠርከኝ ነው? ለምኑ ነው የምጠረጥርሽ? ያው ራሴን ላጠፋ እንደነበር። የኔ ውድ የምር ራስሽ ልታጠፊ ነበር? አዎ ያው አንተን አጥቼ መኖር እንደማልችል ታውቂ የለ? ደግሞ ብዙ ጊዜ እነግርሃለሁ፣ አንተን ካጣሁ መኖር አልችልም። የምርሽን ነው የኔ ፍቅር? ፕሊዝ በጣም ይቅርታ፣ በማይሆን ነገር ጠረጠርኩሽ። አሁን ራሱን ያለ አንተ ባዶ ነኝ እወቅልኝ። እሺ እንዴ? ኧረ ተው፣ እያስቀናችሁኝ ነው። መኝታ ክፍላችሁ ሄዳችሁ ብታወሩ ጥሩ ነው። እዛ እንዴ ምን አስቀና ጀግናው? ኧረ ተው፣ ቆይ ለእኔስ ቢሆን አታስቡልኝም እንዴ? መኝታ ክፍላችሁ የተዘጋጀላችሁ እኮ እዛ ገብታችሁ እንድታወሩ ነው። እዛ ገብታችሁ ብታወሩ። የኔ ፍቅር ከዚህ በኋላ ምንም ቢፈጠር እንደዚህ እንዳታረጊ። የምሬን ነው። እመኝ፣ ከዚህ በኋላ እንደ ጥላ ነው መከተልሽ። ማለቴ ያው እከተልሻለሁ ማለት ነው። እሺ እከተልሻለሁ እንደ ጥላ። ምንሽ ትልሽ ምንድን ነው እንደዚህ ፍዝዝ ያልሽው? አንቺ ቆይ እኔ በመምጣቴ በመመለስ ደስተኛ አይደለሽም? ኧረ አልከፋኝም። ያው ደስታውም አለ በዘለው ድንጋጤው ብቻ ምን ሆንኩ እንደሆነ አላውቅም። ግራ ስለገባኝ ነው። ይሁንልሽ የኔ ፍቅር። አድካሚ ቀን እንዳሳለፍሽ በደንብ ነው የሚያስታውቀው። እኔ ቅፍ አድርጌ ሸርፍ። እሺ የኔ ፍቅር፣ ይገርምሃል እስካሁን በህይወት መኖርን ማመን አልቻልኩም። እውነት ይሁን በህልሜ ይሁን አላውቅም። ቆይ እሺ ማነው በዚህ ሊያመጣ የቻለው? እንዴት ስታረፍክ? እንጂ የኔ ፍቅር ምንም የማስታውሰው ነገር የለም። ነገር ብቻ የሆነ ሰዓት ላይ እቤቱ በር ላይ መቆሜን ነው የማስታውሰው። ግን የሆነ ሰው ሊገለኝ እንደሚፈልግ አውቃለሁ። ደስ ይለኛል። እንዴ ማን ሊገል ይችላል? እንዴት እንደዚህ ታስባለህ? እንደዚህ አይነት ሀሳብማ ከምሮ አወጣ እንጂ። እኔ ግን የሚመስለኝ እግዚአብሔር ሊምር ሲፈልግ ነው። ያለ ምክንያት አይደለም እሱ እንደዚህ የሚያደርገው። እንደዛ ይመስልሻል? አዎ እንዴ ማን ሊኖር ይችላል? ማንስ ሊያስብ ይችላል? እንደዚህ ያልክ ራስህን አታጨናንቀው። በቅርቡ መጋለጣቸው የማይቀር ደግሞ የኔድ ሌቦቹን የምታጋልጫቸው አንቺ ነሽ አይደል? አንቺ እኮ ወንበዴ ማጋለጥ በደንብ ነው የምታውቂበት አይደል? ማለት ያው ሚጣን ያጋለጥሻት አንቺ ነሽ ብዬ ነው። አዎ ልክ ነህ የኔድ። ሚጣን ይቅርታ መጠየቅ አለብኝ። ወጪ ከተነሳው በኋላ ሁሉንም ሰው ይቅርታ መጠየቅ እንዳለብኝ ገብቶኛል። ቆይ አንዴ ጥፋት አጠፋች አይደል እንዴ? ለምንድን ነው ይቅርታ የምታደርግላት? ወይ ሚስቴ እየነገርኩሽ በቃ ከልባችን ይቅርታ እናደርግላትና እሷም ወደ ስራዋ ትመለስ። አይ እንደሱም አይሻልም። ቆይ እንዴት ሌባ ቤት ትመልሳለህ? ሌባ ትጠላ የለ እንዴ? አዎ ሌባ ሰው በጣም ነው የምጠላው።
ግን ደግሞ በቃ ይቅር ባይነት መልካም ነው። ይቅር እንበላት። እሷንም ቢሆን ይቅር ብለናት በቃ ወደ ስራዋ ትመለስ። ይቅርታ ጥሩ አይደል? የኔ ውድ። እሺ፣ ግን ደግሞ ድጋሚ ስትሰርቅ ባገኛት እንደማልምራት ወቅ ያሳስራቱላ እችላለሁ። በቃ ሁሉንም ነገር እነግራታለሁ። አሁን ግን አንቺ ፍርሃትሽ እንዲጠፋ ይሄን ጠጋ ብለሽ ቅፍ አድርጊ። አናፈቅሽ ተመስገን ፈጣሪ ሆይ ተመስገን። አንተ እኮ አለ ትፈርዳለህ ሁልጊዜ። ተመስገን። እንዴት ሊተርፍ ቻለ? ተናገሪ። እንዴት ሊተርፍ ቻለ? አየህ፣ ፈጣሪ እንደሰው አይደለም። ፈጣሪ ሁልጊዜም ከደጋጎች ጎን ነው። እንደናንተ ክፋትማ ቢሆን ይሄኔ መቃብር ውስጥ ነበረ። ከአንቺ ውጭ ይሄን ማን ሊያደርግ ይችላል? ማን አለ? የምታውቁት አለ? አለ። ጎበዝ፣ በጣም ጥሩ። እንደዚህ መናገር ስትጀምሪ እኮ እንግባባለን። ማን ነው? ፈጣሪ ነው። ሰምኛለሽ? በሽተኛ ነሽ እንዴ? ይኸውልሽ እኔ እንደዚህ አይነት ቀልድ አልፈልግም። እሺ ይኸውልሽ እስከ ዘር ማንዘርሽ ድረስ ላጠፋሽ የምችል ሰው ነኝ። ልቀቀኝ እባክህ፣ ልታስፈራራኝ እንዳትሞክር እሺ። እንደውም ሳይረፍድ ለጋሽ ሁሉም ነገር እነግረዋለሁ። ያንተም የዛች መሰሪ ሴራ ይጋለጣል። እሺ ጥሩ፣ እንግዲህ አድርጊውና እናያለን። ሲጀመር እኮ አንቺ ሌባ ነሽም። ሌባን ደግሞ ማንም አያምንም። ሌባ ታማኝ እኮ አይደለም። ሌባ ጊዜው ይረፍዳል እንጂ እሱን አብረን የምናየው ይሆናል። እሺ ይህን ያህል ግን አትጨነቅ እሺ። ትንሽ ጊዜ ነው፣ ሁሉንም ነገር ያውቃል። ኧረ ጥሩ እናያለን። ምን ይሻላችኋል? እነዚህ ተረጋጉ። እሺ አሁን ምንድን ነው የማደርገው? አወቀ ወይስ አላወቀም? አንድ ነገር መኖር አለበት። ታሪኩ አስብ 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 አስብ። የሆነ ነገር መኖር አለበት። አስብ። ሉላ ምንድን ነው እያደረግሽ ያለሽው? ለምንድን ነው እዚህ በዚህ ሰዓት የምትመላለሽው? ቆይ ሌላ ጥርጣሬ ልትፈጥሪ ነው እንዴ? ተይ እንጂ እባክሽ። ተኝቷል። ቀስ ብዬ ነው የመጣሁት። እሺ አሁን ምን አለሽ? የነገረሽ ነገር አለ? ምንም አላለኝም እባክህ። ጠዋት ስነሳ ራሴን በር ላይ ነው ያገኘሁት እና የሆነ ሊገለኝ የፈለገ ሰው አለ ነው ያለኝ። በቃ ይህን ብቻ ነው ያለሽ? ሌላ ምንም የነገረሽ ነገር የለም? አዎ። እና ቢጣ ምን አለች? ምንም የነገረች ነገር የለም። ግን ይህን ነገር ከሷ ውጭ ማንም ሊያደርጉ አይችልም። እኔ እየጠረጠርኩ ያለሁት እሷን ብቻ ነው። ይኸውልሽ አሁን እሷ ላይ የሆነ ነገር ብናደርግ ሁሉም ጥርጣሬ የሚሆነው ወደኛ ነው። ስለዚህ ትንሽ መረጋጋት አለብን፣ ሰከን ማለት አለብን። አሁን ነገሩን ማጣራት ነው ያለብን። በቃ አሁን ሳይነሳ ሂጂ፣ ግድ የለሽም ሂጂ። ሳውራ ትንሽ ቀለለኝ። በል በቃ እሺ፣ ደህና እደር። አይ ምኑን አደርኩት? ይልቅ አንቺ ደህና እደሪ። እሺ ቻው። ደህና አደርሽ ሚጣ። ደህና አደርክ ጋሺ። ምን ነው በዚህ በጧት? አይ ከዚህ በኋላ እዚህ መስራት መቀጠል አለብሽ። ጥፋትሽንም ይቅርታ ብዬሻለሁ። ግን እኮ እኔ ምንም አላደረኩም ጋሺ። ወላዲቷን ምንም አውቀው ነገር የለም። አውቃለሁ እኮ። እንዴ ጋሺ ሁሉንም ያውቃሉ? ምኑን ነው የማውቀው? የተፈጠረውን ነገር በሙሉ ነው። ምን ተፈጠረ እንዴ? ታዲያ አሁን አውቃለሁ ያልከኝ ምኑን ነበረ? ያው አውቃለሁ ያልኩትማ ለጥፋተኛ ሰው ሁሌም ይቅርታ መደረግ እንዳለበት። ውይ እንደዛ ነው እንዴ? አዎ። ሌላ ማወቅ ያለብኝ ነገር አለ እንዴ? አይ አረ ምንም የለም፣ ዝም ብዬ ነው። በቃሽ። እሺ ጋሺ። አይ ጋሺ ምንም የሚያስታውሱት ነገር የለም ማለት ነው። እሺ አሁን እንዴት አድርጌ ነው የምረዳቸው? ጋሺ ግን አንድ ነገር ልጠይቅዎት። ምንድን ነው? ጠይቂ። ይህን ሁሉ ነገር ትተው ለምንድን ነው ማስረጃውን ለፖሊስ የማይሰጡት? ስምኛልሽ ሚጣ፣ ሰው የዘራውን ማጨድ አለበት። አዎ ግን እንደዚህ ማለት እኮ ለእነሱ ሌላ እድል መስጠት እኮ ነው። እሱን ምን ማድረግ እንዳለብኝ እኔ በደንብ አድርጌ አውቃለሁ። ለእኔ
እሺ ግን ቢሆንም ይኸውልሽ ሚጣ እኔ የማደርገውን ነገር በደንብ አውቃለሁ እያልኩሽ ነው አይደል? ስለዚህ ተይ። አንተ ካልክሽ እንደነዚህ አይነት ሰዎች ሕግ ብቻ የሚሰጣቸውን ቅጣት በቂ አይደለም። እኔው ራሴ በደንብ አድርጌ ነው የምቀጣቸው። ለምንድን ነው ያቺን ገረድማ እናስፈራራት? እንዴት ነው የምናስፈራራት? አላውቅም። ብቻ እንዳታወራ የሚያደርግ ነገር ማስፈራሪያ አይደለም። ጫን ማለት ማስፈራራት ወይ አፏን እናዘጋት እንዴ? ይኸውልህ ስጠረጥር ምስጋና ምንም ያወቀ አይመስለኝም። ቆይ ቢያውቅ ኖሮ እንደዚህ የሚሆን ይመስላል? አሃ እውነትሽን ነው። ይህን ነገር ማድረግ አለብን። አዎ ማድረግ አለብን። እንዴት? ለምን እንዳትለፈልፍ አፏን አናዘጋትም? ማለት ለሷም ቢሆን ብዙ ከምታወራ አፏን እንድትዘጋ ማድረግ ነው። ትንሽ አይከብድም? ምኑ ነው የሚከብደው? ይኸውልሽ ሉላዬ፣ እኔ የማውቀው ዶክተር አለ። ደግሞ ለትንሽ ጊዜ ነው አፏ የሚዘጋው። በቃ ይሄ ነገር እስካልፍ ድረስ በቃ ከዛ በኋላ እኮ ማውራት ትጀምራለች። እርግጠኛ ነህ? አዎ። ተስማማን አይደል? እሺ ግን እንጠንቀቅ። ችግር የለውም፣ ምንም ችግር የለውም። ቢጣሽ ትገባለች። ቶሎ አውራና ጨርስ። ደውለት። ሄሎ ዶክተር ሳሙኤል። እኔ ደህና ነኝ ዶክተር ሳሙኤል። አንተ እንዴት ነህ? በእናትህ ተጠፋፋ ነው። ቶሎ በል እንጂ ወደ ጉዳይ ግባ። ዶክተር ሳሙኤል የሆነ መድኃኒት ፈልጌ ነበረ፣ ምስከሬን የሚባለውን። አረ ተባበረኝ እንዴ! ውለታንም የምትከፍለው እኮ በዚህ ነው አይደል እንዴ? እሺ በጣም አመሰግናለሁ። እሺ በቃ እደውልልሃለሁ። እሺ እና ታሪክ እኮ ነኝ እኔ። ጨረስኩት። አሁን ደግሞ ምን እያሴራችሁ ነው? እስኪ አልይሽ፣ እስኪ ግቢ እስኪ አልይሽ። መጥፊያ ግን ተቃርቧል። እሺ ይኸውልሽ አንቺ ልጅ ይህን የምትሞጣሞጭበትን አፍሽን ይኸውልሽ በቅርቡ አዘጋልሻለሁ። ኧረ እባክህ ታዲያ ለምን አታረገውም? እኔ ማውራት እኮ አልወድም። አድርጌ አሳይሻለሁ። አትንካኝ ወደዛ። በአንተ መነካት እንዴት እንደሚያስጠላ አስመሳይ። የኔ ውድ በንዴትሽ ውስጥ ፍቅርሽ ነው ያለው። ምን ነው ፈለግሽ እንዴ? ልቀቀኝ ወደዛ። ተነሱት አሁን ሌላ ነገር ሳይከተል። የኔ ፍቅር ግን እኮ እወድሻለሁ። ተነሱት ተነስ። ሲያስጠላ መረን። እኔ በጣም እየፈራሁ ነው፣ ግን ራስን ጠብቅሽ አደራ። የኔ ንግስት ምንም አታስቢ እሺ፣ እንወጣዋለን። አላውቅም፣ ውስጤ ግን ጥሩ ስሜት እየተሰማው አይደለም። ወይ ይቅርብን እንዴ? እንደሱም አይሆንም። ይኸውልሽ ነገሮችን አንድ ባንድ እያቃለልን መሄድ አለብን። ያቺ ሰራተኛዋ ነች የምታስቸግረን። እሷን ካስወገድን በኋላ ሌላውን እናስብበታለን። እሺ አይዞሽ፣ አትፍሪ፣ እኔ አለሁልሽ።
ጣዬ እንግዲህ አለቀልሽ። አሁን እንደዚህ እንዳስቸገርሽኝማ አገላግልሻለሁ። እንዳንቺ አይነት ማትረባ ሴትማ እንደዚህ አታስቸግረኝም። አሁን ዋጋሽን ሰጥሻለሁ። አምጣ። ይኸው። እና እንዴት ነው የምናደርገው? የምትበላው ምግብ ውስጥ ነው የምንጨምረው። ሌላ ምን ውስጥ እንጨምረዋለን? እንዴት? ይኸውልሽ መጀመሪያ ምግቡን እስከምታቀራረብ እንጠብቃታለን። ምግቡን ለመመገብ ቁጭ ብለን ሳለ አንቺ ሱቅ ትልካታለሽ። ያቺን ተጠቅሜ እኔ ምግቧ ውስጥ እነሰንሰዋለሁ። እንደዚህ ግን ይሳካልናል አይደል? አዎ። ለምን አይሳካልንም ብለሽ ነው? ውጭ ሰው አለ ይመስልሻል? አላውቅም፣ እኔ እንጃ። ሂድና በቃ ሂድና። ማነች? ሚጣ ነች? ኧረ አይደለችም። አይጥ። ወይኔ አስደነገጠችኝ እኮ። ተመስገን። በቃ እሺ፣ አሁን የምስጋና መምጫ ደርሷል። እንውጣ። እሺ፣ ግን ቆይ እስኪ ልብሴን ልቀይር፣ በጣም ቆሽሿል። በቃ እሺ፣ ቀይረና እኔም ጃኬት ልደርብ፣ ሳሎን እንገናኝ። እሺ። ጆሮሽ እንደዚህ ትልቅ ነው። ደህና መሻችሁ። ደህና መሻ ፍቅር። ታሪ እንዴት አመሽ? እንዴት አመሻ ማቺ? ምሽት ጥሩ ነው? ጥሩ ነው። ሚጣ ሚጣ። አቤት። ራት አቅርቢ። ሚጣ ካርድ ገዝተሽልኝ? በዚህ ምሽት ምን ችግር አለው? ቶሎ እኮ ነው አዲስ ዓመት የምመለሰው። ሉላዬ መሽቷል እኮ፣ በዛ ላይ ሴት ልጅ ናት። አይከብድም? አዎ ታሪ ልክ ነው። ይቅርታ፣ አንድ ጊዜ ስልክ አውርቼ መጣ ደስ ይለኛል። አንድ ጊዜ። ወዴት ነው? አንተም ገበታ ጥለህ መሄድ ጀመርክ? ማማች አልገኝ እንጂ ምን? እሷ ልክ ናት። እንደዛ ነው ነገሩ። ይልቅኛው ማይናገር ነው። አመሰግናለሁ። ዘርፌ እስኪ ምስጋናውስ? አለው እጄ ልታጠብ ሂጅ እኮ ነው አለው። ምን ነው? ያው ከኔ ስጠፋብኝ እኮ ይጨንቀኛል። እኔም እንዳንቺ የሚሰማኝ። ስሚኝማ ሚጣ፣ የሰው ልጅ ማውራት ቢሳን ነው በምኑ የሚያወራ ይመስልሻል? በጽሁፍ ሊያወራ ይችላል። የምርሽን ነው? እሺ እጁ ቢቆረጥስ? መስማት ባይችልስ? በምኑ ይጽፋል? በምኑ ያወራል? በምኑ መልእክቱን ያስተላልፋል? ይሄ ደግሞ ምን አይነት ጥያቄ ነው? እህትና ወንድም አበዳችሁ እንዴ? አንቺ ራስሽ ነሽ። ልክ ነሽ። ከነሱ ጋር ከመከራከር ይዤ ይበለሻል።
ማንም ምናምን ተያሙማ እኔ ላይ ስትጫወትብኝ ቆሜ አላያትም። ናይስ አሁን ፍግም ትላለች። ጌታ አባቷ ጂማትረባ በጣም ጥሩ። እንደዚህ እንደተሳፈጥሽኝ ዋጋሽን ታገኛለሽ። መሬቱን ጨመርከው? አዎ ጨምሬያለሁ። እሺ ግን ማንም ሰው አላየህም አይደል? ማን ላይሆን ይችላል ስታስቢው? ግን የሆነ ከጀርባ የሆነ ድምፅ ሰምቼ ነበር። ግን የምርህን ነው? ማን ነው? ማን ሊሆን ይችላል? አንቺ ደግሞ ድመቷ ነው የምትሆነው። ድመት ቢሆንም መጠንቀቁ አይከፋም። ማን ኖሮ ነው የምንጠነቀቀው? ግድ የለሽም። አሁን ሁሉም ነገር ተስተካክሏል። በቃ ተረጋጊ፣ አንቺ አታስቢ። ፈጣሪ ሆይ እውነት ለእነዚህ ሰዎች ምላሽ አጥተህ ነው? እነዚህ ሰዎች መቅጣት አክቶ ነው? አዎ። እንግዲህ ምን ታደርጊዋለሽ? ፈጣሪ ለእኛ የለም። አይገርምሽም? ውጣልኝ ከዚህ ሳልጮህ። ምን ብለሽ ልጮይ ነው? ደፈረኝ ብለሽ ልጮይ ነው? ሊደፍረኝ ነው ብለሽ ልጮይ ነው? በጣም ፈራሁ። ይልቅ አሁን ምግብሽን ብይ። ውጣ። ውጠት የተረገሙ ሚጣ እኔ የምለው